ይሄንን ቀን እየናፈቃችሁት እንደነበረ 100% እርግጠኛ ነኝ። የኔ ቆንጆ አምሮባት እየመጣች ነው ጋይስ፣ አምሮባት። ኧረ በስመ አብ! አለባበስ፣ ፀጉር ስታይል፣ እያንዳንዱ ነገር ጋይስ እያያችሁልኝ ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ደህና ነሽ? ደህና ነሽ? እንዴት ነሽ? አለሁልህ። እንዴት ነህ? አለክ? ሁሉ ሰላም? ደህና ነኝ። ኧረ በስመ አብ! ይሄ ደንዳናው ልቤ አሸነፈኝ። ግን ናፍቀኸኝ ነበር በጣም። ተሸንፌ ልቤን ሰጠሁክ አሳልፌ ፍቅርህ ብቻ ነው ለኔ ትርፌ። በቃ ይላል ጋይስ ተሳክቶልናል በመጨረሻም። እግዚአብሔር የተመሰገነ ይሁን። የምሬ ነው። አንተ እንደዚህ የምትናፈቅ ሰው ነህ? አቀልጂ እንዴ ከናፈኩሽ ሁሉ ቀን ለምን አለፋሽም ታዲያ? ነው ወይንስ መቀጣት አለበት ብለሽ ስላሰብሽ ነው? አይደለም ውስጤ አልፈልግህም ይላል፣ ግን ደግሞ ይፈልጋል። ታውቃለህ አግኙ እያለኝ ነበረ። በስመ አብ ወልድ ዳነ እንዴ በጣም አታገለችኝ እኮ ማታ ረጅም ሰዓት ነው ስልክ ያወራነው። በቃ አታገለችኝ ጋይስ። እሷን ለማሳመን ያልሄድኩት ርቀት የለም። በቃ ጋይስ ያልሄድኩት ርቀት የለም። በቃ ጀመረ ይችላል እችላለሁ። አዎ ትችላለህ። ሳንታው ተመልሷል ይላል። ደግሞ አምሮባታል። በስመ አብ ዞር ብለሽ አሳያቸው ትላለህ። ቴንክ ዩ በጣም አመሰግናለሁ። ወደድከው? አዎ ጌታን ስታይሎችሽ ባይዘው በጣም ነው የምወድልሽ። ስለምችል ተፈጥሮ አዎ አላምርም? በጣም ታምራለሽ። እሺ ቴንክ ዩ ጋይስ። እንግዲህ አምሮብሃል ደግሞ። አመሰግናለሁ። ያው እኔ ውበቴ ፍክት ያለው ከትላንትና እንዴ ሄርሜላ ታዲያ ደሃኒ አይደል? እንደዛ ነው። የውጭ ሀብታም ነው ያልኩት። የውጭ ሀብታም አንተ የሀገር ሀብታም ነህ። እኔ የውጭ የመሰልኩሽ ደግሞ ይሁን ችግር የለውም ጋይስ። አስፈቅራ እየሰደበችን ነው ግን ኖርማል ነው። እሺ እና በመጨረሻም እንግዲህ ሰማኝ ግን ምን አሁን በቃ ልጀምርሽ ነው ልጀምርሽ ነው። ዛሬ ደስታ ቀን ነው። ደስ ብሎናል። በቃ ሰማኝ ቆይ የሆነ ነገር ያወራሁት ማለት ነው። የሆነ ነገር ላወራክ ብዬ እንትን አልከኝ፣ አጣደፍከኝ። እሺ ምን ማውራት የምፈልገው ነገር ነበረ። ምንድነው? የሆነ ነገር ልጅ ስለ አፋፍኝ ብለኸኛልና ያስጠነቅቅ የምፈልገው ነገር አለ። አሁን ዞሮ ሩታና ፍቅርም ስለሚመጡ ሁሉ ነገር አውርተን ጨርሰናል። እንዴት ነው እና ደግሞ አለ አይደለ የምታረቃችንን ነገር ደግሞ እንኳን ከካሜራ ጀርባ ማድረግና በስልክ መፈታችን በጣም ደስተኛ ነኝ። ምክንያቱም አንዳንድ ጊዜ ሚዲያ መስማት የሌለበት ነገር አለ ብዬ አስባለሁ። ይሄ የቤት ገበናን በቤት የሚባል ነገር አለና ያን ምርጫ ስላደረክ ደስ ብሎኛል። አይኖ ብዙ በድለኸኛል፣ ግን ደግሞ ከዚህ በኋላ እንድትሳቀቅም አልፈልግም። ረስቼዋለሁ ስላደረካቸው ነገሮች በሙሉ። እኔም ያጠፋሁት ነገር ካለ በድጋሚ ይቅርታ። ግን ደግሞ አንድ ማውራት የምፈልገው ነገር አለ። እሱ ደግሞ ምንድነው? አብርሽ ከዚህ በኋላ ልቤ እንድትጎዳ አልፈልግም። ገባክ? በዚሁ ፈገግታ ህይወት እንድትቀጥል ደስተኛ እንድትሆንልኝ ጌታን የምሬ ነው፣ ከልቤ ነው። አንገትህን ደፍተህ እኔ በእኔ ምክንያት ምንም አንገትህን የምትደፋ ሰው አይደለም ታውቃለህ። ሶ ስትሮንግ ሆነህ በዚሁ አቋምክ እስከ መጨረሻው ድረስ ለራስህም ብለህ ለእኔ ብቻ ሳይሆን ለራስህም ብለህ በዚሁ አቋም ቀጥል። እንደገና ደግሞ ማድረግ የለብኝም መገኘት የለብኝም ብለህ የምታስብበት ቦታ ላይ አትገኝ። እሺ እንዴ ደስተኛ ሆነክ ህይወትን መቀጠል አለብን። ማንም አንገትን እንዲያስደፋ ወይም ደግሞ የሆነ ያልተሳሳተ መስመር ላይ ላገኝክ አልፈልግም። በተነጋገርነው መሰረት ማለት ነው። ብዙ አውርተናል ታውቃለህ። ሶ እዛ መስመር ላይ እንዳላገኝክ ጥንቃቄ አብርሃም። እሺም በራሴ በኩል እጠነቀቃለሁ። እሺ ከዛ ባለፈ እወድሃለሁ። እሺ ቴንክ ዩ ጋይስ። እንግዲህ ሄርሜላ ወደ ሌላ መስመር ታስቀይተን ነበር። አንዴ ልብርክ እኔ እኮ ላስጠድ እንዴ ሊደብር ነው እንዴ? አይ አይደለም አልደበረኝም። አይ አውርተን ጨርሰናል ብዬ ነው። በቃ ዛሬ ደስታችን ወደ ማሳየት መቻል ያለብን። በቃ ማታ ተላቀስን ምናምን በቃ አለቀ። በዛው በእንባችን አለቀ በቃ። አይ እንኳን ሚዲያ ፊት አላለቀስክ ደግሞ እኔ ሳይው ረበሽ ነበር ማለት እንዴ። ስለዚህ ጋይስ ተሳክቶልኛል። ብዙ ነገሮችን ሞክራለሁ እስከዛሬ ግን ሞክሬ ያልተሳካልኝ ነገር የለምና ተሳክቶልኛል ማለት ነው። እችላለሁ በእጅ አስገብቻታለሁ ማለት ነው። ሰዎችና እንኳን ደህና መጣሽ ዌልካም። የበፊቷን ሄርሜላ ስላገኘናት በጣም ደስ ብሎናልና
ምን ተሰማሽ ከማታ በኋላ? እኔ በቃ የሰው ፍቅር ነው ለዚህ ያደረሰ። ብቻ በጣም ደስተኛ ነኝ። የእውነት ሰውን አቀፍራለሁ፣ አፈቅራለሁ። አይ ግን ስለ እውነት ስነግርህ በጣም ደስተኛ ነኝ። አዎ በጣም ካንተ ጋር በመመለሴ ደግሞ ናፍቀኸኛል በጣም ቴንክ ዩ ትላለህ። በቃ ማርያምን በጣም እንዴት ነው በምንጣላባቸው ሞመንቶች ራሱ እጅ ቅፍል አድርገው እንዴ በእናታችሁ ላለው ጌታ የምሬ ነው ነገር አንተ እየሰዳደብን ሊሆን ይችላል እኮ ግን በቃ ድንገት እጅ ቅፍል አድርገው እንዴ ምናምንና ላለው በቃ ለካስ ከፍቶኛልና ሚዝስ ነገር ይዘኛል ታውቃለህ። እና እንደዛ ነው ደስ ብሎኛል በጣም እውነት። እኔም ደስ ብሎኛል። እንኳን ለዚህ ቀን በቃሽልኝ። እኔም እንኳን ለዚህ ቀን በቃው። ከዚህ በኋላ ግን መሀላችን ላይ አይደለም ሰው አይደለም ሰይጣን ንፋስ ሊገባ አይገባም። ገባሽ? አዎ ያዘው መሸፈን መቻል አለበት። እሺ መሸፈን መቻል አለብን። እሺ ለምን ከዚህ በኋላ እናዳምጥም? አዎ ጋይስ ከዚህ በኋላ እናዳምጥም። ምንም አይነት ንፋስ በመሀላችን አይገባም። እና ደግሞ እኔም ደግሞ እስከዛሬ ያጠፋሁባትን ነገሮች በሙሉ አስተካክዬ ምንድነው እንዴት ነው ወደ መካስ እሄዳለሁ ብዬ አስባለሁኝ። በደንብ እንደምክስሽ 100% እርግጠኛ ነኝ። እሺ የኔ መካሻ እና ከዚህ በኋላ ነገሮችን አስተካክለን በጥሩ መስመር በጥሩ ቪዲዮ እናንተን በሚያስደስት ቪዲዮ እናንተ በምትወዱት ቪዲዮ ወደ እናንተ እንመጣላችኋለን ማለት ነው። ስለዚህ የለቅሶ ጊዜ፣ የሀዘን ጊዜ፣ የድብርት ጊዜ አብቅቷል እላለሁኝ ቤተሰቦቼ። ከዚህ በኋላ እንግዲህ ነገሮች ተስተካክለው መስመር ይዘውልን ጥሩ ነገሮች ይፈጠራሉ ብዬ አስባለሁ። ከዚህ በኋላ ይሄንም ከዚህ በኋላ አታኝም አታለቅሽም። በቻልኩት አቅም አንቺን የሚያስደስት ለአንቺ ሰላም የሆኑትን ነገሮች በሙሉ ወደ አንቺ ይዤ ለመቅረብ ሬዲ ነኝ። ምንም አይነት ነገር ከዚህ በኋላ እንደማይፈጠር 100% እርግጠኛ ነኝ ቤተሰቦቼ፣ ከፈጣሪ ጋር ማለት ነው። የሰው ልጅ ነን። የሰው ልጅ ደግሞ አብሮ ሲኖር አብሮ ሲውል አብሮ ረጅም ታይም ሲያሳልፍ ግጭት ምናምን ነገር ያለ ነው። አንጋጭም ማለት አይደለም፣ ግን ደግሞ ግጭታችንን በራሳችን መንገድ ፈተን ለእናንተ ጥሩ ቪዲዮና ደስተኛ የሆንበትን ነገሮች ይዘንላችሁ እንቀርባለን ማለት ነው። ሄርሚ ዛሬ ሩታንና ፍቅር እንደጠራኋቸው ነግሬሻለሁኝ። እነሱ ፊት ሰላም መሆናችንን አንድ ላይ መሆናችንን እንዲያዩት ስለምፈልግ ነውና ከዚህ በኋላ እንዳይረብሹንም የቻልነውን ነገር እንዳይጠሩንም ምንም አይነት ነገር እንትን እንዳይሉ ያለውን ነገር በሙሉ እንነግራቸዋለን ማለት ነው። ከጎን ነኝ እኔ ደስተኛ ነኝ። ከዛ ባለፈ ማውራት የምትፈልገው ነገሮች በሙሉ የተሰማህን ነገሮች እንደገና ደግሞ በቃ በስልክ ያወራኸኝ ነገሮች በሙሉ ላይክ እንደቆረጥክ ከኔ ጋር መቀጠል እንደምትፈልግ በቃ ያልከኝ ነገሮች በሙሉ አሁን ላይ ከማንም በላይ እኔ እንደማትፈልግና ከኔ ጋር መኖር እንደምትፈልግ ምንም ነገር በቃ እኔ እንዲህ በላችሁ አልልህም። ስልክ ላይ ያልከኝ ነገሮች በላቸው በቃ። እንግዲህ ጋይስ እያንዳንዱን ነገር እንነግራችኋለን። እነሱም እየመጡ ነው። እንግዲህ ያለውን ነገር ነገርን ዛሬ ሁሉ ነገር አብቅቶለት እኔና ሄርሜላ በፍቅርና በሰላም አንድ ላይ ላይፋችንን የምንቀጥልበት ታይም ነው ማለት ነው ቤተሰቦቼ። ዌልካም፣ እንኳን ደህና መጣችሁ። ሰላም ነው? ሰላም እንደምን? ደህና እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ዛሬ የጠራኋችሁ ምክንያት ስታዩን ገብቷችኋል ብዬ አስባለሁ ነገሮች እና ከዚህ በኋላ እኔና ሄርሚ ጋር ያለው ነገር በመሀላችን የተፈጠሩትን ነገሮች በሙሉ ተነጋግረን መፍታት ባለብን መንገድ ፈተናል፣ ታርቀናል እና ከዚህ በኋላ እኔ ላይፌም ላይ እሷን መርጬ በሰላም በፍቅር መኖር እፈልጋለሁኝ። ይህን ደግሞ ከእሷ ጋር ሰላም ስለሆንኩኝ ከእናንተም ጋር እንዴት ነው በምንም አይነት መንገድ ሳንጋጭ በሰላም ላይፋችንን እንድንመራ ስለምፈልግ ብዬ ይህንን ነገር እንድታውቁት ብዬ ነው የጠራኋችሁ፣ ፍቅርንም ሩታንም ማለት ነውና እኔና ሄርሚ ጋር በመሀላችን ብዙ ነገር ተፈጥሮ ነበረ። ግን ደግሞ አውርተን ተነጋግረን ማድረግ ያለብን ነገር በሙሉ እንትን ብለን ፈተነዋል አይደል? በደንብ ፈተነዋል እና ከዚህ በኋላ እኛም የቻልነውን ነገር እናንተ ላይ ላለመድረስ እንሞክራለን በምንም አይነት መንገድ ማለት ነው። እናንተም ደግሞ I got my blood test back recently and I was shocked. I've been really open about my irregular cycles and hormonal
ሞኛ ላይፍ ላይ በምንም አይነት መንገድ ሳትደርሱ ሁላችንም የግላችንን ህይወት እየኖርን ሰላማችንን ብንመርጥ ሞር የተሻለ ነው ብዬ አስባለሁኝ። ስለዚህ ያው እስከዛሬ ድረስ ምናልባት እኛም አውቀንም ሳናውቅም ብዙ ነገሮች እናንተ ላይ ያጠፋንባችሁ የበደልናችሁ ነገሮች በሙሉ ካሉ ሶሪ ማለት እንፈልጋለን። ሄርሜላም በግሏ የምታወሪ ነገር ይኖራል ብዬ አስባለሁ። ልክ ነህ። እግዚአብሔር ይመስገን እናንተ ዛሬ ላይ ታርቀን እዚህ ጋር ደርሰናል። ከብዙ ጭቅጭቅና ከብዙ አለመግባባት በኋላ እዚህ ጋር ደርሰናል። እናንተን ደግሞ የጠራናችሁ ዋና ምክንያት ምንድነው? ሩታን በራስሽ በኩል ብዙ ነገር ለመፍጠር ሞክረሻል። ከሱ ጋር ያለኝ ነገር አልጨረስኩም ብለሻል። አሁንም ይወደኛል፣ አሁንም ለኔ ቦታ አለኝ፣ ብዙ ነገሮችን ከኔ ጋር ያልጨረሰው ነገር አለ እያልሽ ነበርና እሱ ደግሞ እኔና እሱ አውርተን ጨርሰናል። እሱም የራሱን ውሳኔ ወስኖ ከኔ ጋር ያለውን ህይወት የጀመረውን ያ ማለት ያቋረጠውን ህይወት ከኔ ጋር ያለውን ያቋረጠውን ህይወት ለመቀጠል ወስኖ ታርቀን ያለ ነው። ያው ታውቂያለሽ እኔና እሱን ለማለያየት የሆነ ያህል ርቀት ሄደሽ ነበርና አሁን ደግሞ ያው አንቺ እንዳሰብሽው ሳይሆን ፈጣሪ እንዳሰበው ነገሮች ተሳክተው እዚህ ደርሰናል። ሶ ማወቅ ያለብሽን ነገሮች በአብርሃም በኩል እነግራታለሁ ብሎ ያሰበውን ነገር እንዲነግርሽ ነው የመጣ ነው። እሺ ምናልባት የምትጨምሩት ነገር ካለ አወሩና እኛም ወደ ራሳችን ፕሮግራም እንሄዳለን። እናንተም እንደዛው። እሺ ምን አለ መሰለክ እኔ ከዚህ በፊትም የተናገርኩትን ነገር ነው ያደረገው። ያው እሷ እንግዲህ አንዴ ምንም ነገር በደንብ ማስተዋል አልቻለችም፣ ምንም አልቻለችም እና አንተም ሌሎች ሰዎች ላይ መቀለድን ትቀጥላለህ። እሱ እንግዲህ እኔን አይመለከተኝም። ነገር ግን እውነት ለመናገር እኔ ሳይሆን ያልጨረስኩት አንተ ነበር ያልጨረስከው። አሁን እኔ ስለ እንደዚህ አይነት ጉዳይ ላውራክ ሳይሆን የመጣሁት ስለጠራኸኝ የመጣሁት የራሴን ጉዳይ ስለያዝኩኝ ነው። ገባ? ለምንድን ነው የመጣሁት መሰለህ? ትናንትና ይቅርታ የኔን ጉዳይ እንጨርስና እኔ አሁን ስላንተ ጉዳይ ስለኔ ጉዳይ ምን አይመለከተኝም። ለምን አንተ አይመለከተኝም። ጨርሱ እየጠበቅናችሁ ነው። አስጨርሰኝና ስጨርስ ማውራት የምፈልገውን ነገር ማውራት ትችላለህ። ሲቀጥል ደግሞ እኔ አሁን ያንተን ጉዳይ ምናምን ለመስማት ሳይሆን የመጣሁት እንድታቅልኝ የምፈልገው ነገር እኔ ሳይሆን የደረስኩበት ኢቭን እኔ ትቻለሁ ብዬ እንኳን እየኖርኩኝ አንተ ነህ እየደረስክብኝ ያለኸው። ይሄን ነገር በደንብ ልታውቀው ይገባል። ማንም ሳይደርስብኝ እየደረስክብኝ የነበርከው አንተ ነህ። ሲቀጥልም እሷንም ቢሆን መስማት ያለባትን ነገር በሙሉ እንዳትሰማ አድርገህ ነገሮችንም ሸፋፍነህ የምታልፈው የምትርበተበተውም ለምን እንደሆነ አላውቅም። እሱ የራስ ኬዝ ነው፣ የራሳችሁ ኬዝ ነው፣ አይመለከተኝም። አንተ ነገር ግን ማወቅ አለብህ። ገባ? አንተ ለኔ ልጅ እውነት እንደምታስብና እንደምትጨነቅለት ማስመሰልን ማቆም አለብህ። ሲቀጥል አንተ ለኔ ልጅ አባት መሆን የምትችል አይነት ሰው አይደለህም። ገባ? እውነት አንተ የአባትነት ስሜትና የአባትነት ሞራሉ ቢኖርህ ኖሮ እንደዚህ ባላደርክ ነበረ። ትላንትናም ቢሆን እህትና ወንድምህን ልከህ ልጄን ከጉያ ልትነጥቀኝ ሞክረሃል። ገባ? ሲቀጥል ኔቨር ካንተ ውጭ ማንም ይሄንን ሊያስብ አይችልም። ሲቀጥል ደግሞ ይሄንን አንተ ካላሰብከው እነሱ በፍጹም ሊያደርጉትም ሊዳፈሩ የማይችለው ነገር ነው። አንተ ስለነገርካቸው ነው ይሄን ነገር ሊያደርጉት የፈለጉት። ገባ? ዝም በልና አዳምጠኝ። እኔ ሺህ ዓመት አላወራም አይደል? ምንም ሳላቅ ነው የምታስብ ከሆነ አዳምጠኝ። ማዳመጥ ይችላል አይደል? አዳምጥሻለሁ እኮ ዝም በላ። እሺ አይ ያላደረኩትን ነገር ስላደረከው ነው የምነግርህ። እሺ ቀጥ ችግር የለም። አላደርገውም ፈጣሪ ያውቀዋል ነገሩን። እሺ በቃ ነግሬሃለሁ። ከዚህ በኋላ ቤቴም ሆነ እየመጣ ነገሮችን እንድትረብሸኝም አልፈልግም። ልጄም ጋራ ገባ? አንተ ሲጀመር አባቱ መሆን አትችልም አይደለህም? እንደውም ሞራሉም የለህም። ገባ? ስነ ስርዓትን ይዘህ የራስን ላይፍ ኑር፣ የራስን ላይፍ ምራ። እኔም ጋር አትድረስብኝ። የራስን ነገር ራስ ቀጥል። ገባ? አንዴ እዚህ አንዴ እዛ፣ አንዱ አልተመቸምና አንዱ ጋር ትሄዳለህ፣ አንዱ አልተመቸምና አንዱን ትቀያይራለህ። ይሄ የራስ ጉዳይ ነው። ገባ አይደለ? ለልጄ እንዴት እናት ሆኜ ማሳደግ እንዳለብኝ እኔ ነኝ የማውቀው እንጂ አንተ ወስደህ ልጄን አታሳድግልኝም። አንተ ሲጀመር በቅጡ ብታድግ ነው እንደዚህ አይነት ሰው ባልሆንክ። ልጄ ደግሞ እንዳንተ አይነት ወንድ ሆኖ እንዲያድግ አልፈልግም። ገባ? ሴት የሚያማርጥ ሴት የሚያስለቅስ ለሴት ልጅ ክብር የሌለውን ልጅ ማሳደግ አልፈልግም። አንተ እንዳደግከው ይሄ ነውረኛ ልጅ አድርጌ አንገቱን የሚደፋ ልጅ አድርጌ አላሳድገው። ገባ? ስለዚህ ደጋግሜ የሞከርከው ነገር ነው። ልጄን ከጉያ ለመንጠቅ ሺህ ጊዜ ሞክረሃል፣ ሺህ ጊዜ ግን አይሳካልህም። ስለዚህ በልጄ ላይ ያለህን አይንህን ስነ ስርዓትን ትይዝና ማየት በፈለክ ሰዓት ትመጣና ታየዋለህ። በፈለክ ሰዓትም አይደለም የምትችለው፣ ሲጀመር ህግ በፈቀደልህ ሰዓት ታየዋለህ፣ ትሄዳለህ፣ አለቀ። ከዛ ውጪ ምንም አይነት ነገር አልፈልግም። ማንንም እየላክ ጎረምሶችንም ጋጋታህንም እየላክብኝ በሌለሁበት እየጠበክ ነገሮችን እኔ እንዴት ሰላይ ሆንም አለብኝ እንዴ? ቤቴ ሶጣ ጠብቆ የሚነግርሃል። ልክ እኔ ሶጣ ጎረምሶችንም ታንጋጋብኝ። በእርግጠኝነት አሁንም እንደዛ አይነት ሰው ስለሆንክ ነው። ልክ እኔ ሶጣ ጠብቀ ጎረምሶችን እያንጋጋ የምትልክብኝ ሳልኖር እየጠበክ የምትመጣው
የሆነ ኬዝ አለ ካሁንም። ይሄንን ግን ከዛሬ በኋላ እንድትደግመው አልፈልግም። እኔም ላስጠነቅቅህና ድጋሚ እኔ ላይፍ ውስጥ እንዳትመጣ ልነግርህ ነው የመጣሁት። ገባ? የራስን ኑሮ እዛው አንተ ራስህ ኑር። የኔ ልጅ ግን እንዴት አይነት ልጅ አድርጌ ማሳደግ እንዳለብኝ እኔ እናቱ አቀለታለሁ። ገባ? እንዳንተ አይነት ሰው አድርጌ እንዳንተ አይነት ወንድ አድርጌ ልጄን አላሳድገውም። ከኔ ነጥቀ በእንዳንተ አይነት መንገድ አልጨረሽም። ይቅርታ ረጅም አወራለሁ በደንብ አወራለሁ። ከላይፌ መውጣት ካለብህ ጥርግ አድርገህ ነው መውጣት ያለብህ። አሁን እኔና እሷ አንድ መሆን ነው ያናደደሽ? በዚህ ያቃጠለሽ ወይስ ምንድነው? ይኸውልህ አንተ አንድ የሚመስለው ግን እኔና እሷ መታረቅ እንደዚህ ይሆንሽ ነው። እሷ አንድ ስለሆናችሁ አይደለም የመጣሁት። የራሴን ጉዳይ ይዤ ነው የመጣሁት። ላገኘ ስለምፈልግ ትናንትና ስላልቻልኩኝ ዛሬ ላገኘ ስለምፈልግና አንተም ስለጠራኸኝ ነው የመጣሁት። ነገር ግን የመጣሁበትን ጉዳይ እንድታውቅ እፈልጋለሁ። ገባ? አንዴ ካቆራረጥሽ ይቅርታ። ግን አሁን ላይክ ጉዳይ ብለሽ የምታስቢው እዚህ ጋር አሁን ማውራት የምትፈልጊው አብርሃም ከሆነ እኔና ፍቅር እዚህ ጋር ምንም አስፈላጊ ነን ብዬ አላስብም። እንደዚህ አይነት ነገሮችን ብቻውን አውሪው። አሁን ግን የመጣነው የራሳችንን ነገር ልናወራሽ ነው። ገባሽ አይደል? እኔም የራሴን ነገር ማውራት ፈልጋለሁ አይደለ? ሶ አንቺም መስማት ካልፈለግሽ እኮ ያውና መንገድ። እሺ ሩታ ከጨረሽ ፍቅር የምታወሪው ነገር ከሌለ መሄድ ትችላላችሁ። በቃ ይሄን ነገር እንድታውቁት ነበር የፈለኩት። ይሄን ነገር መናገር አለብኝ ብዬ አላስብም በእውነቱ በአሁን ሰዓት በተለይ ምክንያቱም ስላልታያት ደግሞ እኔ መናገር አለብኝ። ገባ? አሁን እዚህ ጋር ታርቃችሁ የመጣችሁት እንግዲህ ባለ ትዳር ልንሆናለን ነገ ብላችሁ ነው አይደለ? አንቺ ስለባልሽ ያገባኛል ብለሽ ታስቢያለሽ። ባልሽ የሚጠየቀውን ጥያቄ መከራከር ራሱ አትችይ ማለት አብርሃም እንደዚህ አይደለም ማለት አትችይ። ገብቶሻል?